ሱሑርን ማዘግየትና ትንሽ ዘግየት ማድረግን በተመለከተና ሱሑር ሊገኝበት የሚችለው ነጥብ ስንመለከት يستحب تأخير السحور ሱሑርን ማዘግየት ወይንም ደግሞ የሌሊትን ምግብ ለማዘግየት ሌሊት መብላትን ማዘግየቱ ጥሩ ነው لما جاء في الصحيحين من حديث أنس بن مالك عن زيد بن ثابت رضي الله تعالى عنه قال تسحرنا مع رسول الله صلى الله عليه وسلم ملاكتنيو قام ምግብ በላን አለ ثم قمنا إلى الصلاة ከዛ ወደ ሶላት قلت ብሎ ሲነግረኝ ቁልቱ አልኩት አለ ከም ካነ በይነ الأذان والسحور በሱሑር መብላታችሁና በአዛኑ መካከል ያለው ምን ያክል ልዩነት ክፍተት ነበር قال قدر 50 آية 50 አንቀጽ የሚያስነብብ ያክል 50 አንቀጽ የሚያስነብብ ያክል ማለት በጣም በደቂቃዎች ሲለካ ራሱ በጣም አናሳ ደቂቃዎች ነው ያሉ ሁለት አንቀጽ በአንድ ደቂቃ ምናምን ነገር ቢቀራ እስከ 20 ደቂቃ እስከ 15 ደቂቃ ምናምን አካባቢ ድረስ ከዛም በታች የሚሆንበትም አጋጣሚ ይሆናል ማለት ነው وروى البخاري في الصحيح يتناقروا تعالى من حديث سهل بن سعد رضي الله تعالى عنه قال كنت أتسحر في أهلي بيت سبوتش قا سحورين بلانا ثم يكون بسرعة كذا يفتنكو لمسكري هيدا اللهن يالا أن ندرك صلاة الفجر مع رسول الله صلى الله عليه وسلم بجماعة على مسكر من يأكل ان دم يازق يوتنم متايو إيه كنبي عليه الصلاة والسلام يازوتنو يا نبي عليه الصلاة والسلام السرارنو سلز تأخيرو مع زقيتو للي 7 ساعة لي وي 8 ساعة لي تنستو كمبلات 9 ساعة لي كمبلات ودا 11 ساعة ودا 10 ساعة تأكل موسداتنا ወደዛ ጠጋ ማድረጋችን በጣም የተሻለና የሚበረታታ ነው ሰውየው ራሱ ለቀን ላይ የረሃብ መጠኑ ይቀንስለታል ምናልባትም ቀረብ አድርጎ ስለተመገበው ጥሩ ነገር ሊያገኝበትና ጥቅም ሊያገኝበት ይችላል ማለት ነው ስለዚህ ሱሑር የሚገኝበት ነገር ደግሞ ሌሊት ሱሑር ብንጠቀም ምን ሊገኝበት ይችላል አንዳንድ አህሉል ዒልም በውሃም ሊገኝ ይችላል በሚበላም ነገር በሚጠጣም ነገር በሁሉም ሊገኝ ይችላል ይላሉ ማስረጃችን ብለው የሚያቀርቡት ሐዲስ አለ وقد اخرج هذا الحديث احمد من حديث ابي سعيد الخدري رضي الله تعالى عنه مرفوعا بلفظ ان السحور بركه او ان السحور بركه ሌሊት መብላት ወይም ان السحور የሌሊት ምግብ بركه ረድኤት አለው አሉ ነብዩ አለይሂ ሰላቱ ወሰለም فلا تدعوا እንዳትተው ولو ايجرع احدكم جرعه من ماء وهم ጎንጨት እንኳን ቢሆን فان الله وملائكته يصلون على المتسحرين الله سبحانه وتعالى ان ملائكቶቹ ሱሑር በሚበሉ ሰዎች ላይ ዱዓ ያደርጉላቸዋል የሚል ሐዲስ አለ ይሄን ተመርኩዘው ማንኛውን ወለው አየጅራ احدكم جرعه ماء የምትለውን ከዚህ ሐዲስ ላይ የያዙበት ሁኔታ አለ ይህ ሐዲስ لكن هذا الحديث في سنده رفع አለበት ስለዚህ هو مجهول الحال ነው ሐዲሱን ضعيف ያደርጉታል ስለዚህ ዋናው ነገር የሚበላ የሚጠጣ ከሚባለው ቅድሚያ የሚሰጠው የሚበላ ቢሆን ነው قال شيخ الاسلام ابن تيميه والاشبه انه ان قدر على الاكل فهو السنه በጣም ሱናውና የሚበረታታው የሚበላ ነገር ካገኘ የሚበላ ነገር ቢጠቀም የተሻለ ነው ብለው በዚህ ላይ ይሄንን በላጭ አድርገው የሄዱበት ሁኔታ ነው ያለው ማለት ነው ከመጠጥ ይልቅ ምግቡ ቅድሚያ ይሰጠዋል ማለት ነው ኢንሻአላህ ምግብ ነው ወደ ለሱናነት አፍዶልነት በቃ ሰሑር የሚባለው ውሃ መጠጣት ሳይሆን የኛው ነው ሐዲሱን ضعيف ስላደረጉት ማለት ነው የኛው ነው ሐዲስ والله اعلم